ምን አልገባኝም። አሁን እናንተ ሀጀሩ ላይ አስወድ ያለ የሚባለው ነው። እዛ ላይ የራሳቸው አስገብተው ሲስማ ሁሌ አያቸዋለሁ፣ በቴሌቪዥንም በተለያየም። ኦኬ፣ ይሄ ሀጀሩል አስወድ ይባላል። ጥቁር ድንጋይ የሚባለውን ነው የፈለግሽው? ስሙን አላውቀውም፣ ግን ጥቁር እዛ ድንጋይ ላይ ነው፣ ያለው ሀጀሩል አስወድ ይባላል። ስለሱ ከፈለግሽ እነግርሻለሁ። አዎ፣ የቤቱ መሰረት ነው ራሱ ኖርማሊ ማለት ነው። የቤቱ መሰረት ነው። አይ ቲንክ ለቤቱ መሰረት ተብሎ ከጀነት የወረደ ድንጋይ ነው ራሱ ኖርማሊ መሰረት እንዲሁ ማለት ለኢብራሂም የተሰጠው ነው። ረሱ ሰለላሁ ዐለይሂ ወሰለም ምን አሉ? ኢብኑ አባስ እንደተረከው ሱነን ነሳኢ ላይ ታገኘዋለሽ። ሀጀሩል አስወድ ከጀነት ነው ብለዋል የወረደው። ለምን? ለመሰረት ለኢብራሂም ለቤቱ ለመገንቢያ ለሆነው መሰረት ነው ራሱ የተደረገው ማለት ነው እንጂ ሌላ ምንም ነገር ጥቅምም የለውም ጉዳትም የለውም። አንድ ጊዜ ታስታውሽ እንደሆነ ዑመር ምን አለ? ወደ ሀጀሩል አስወድ ወጥቶ ሳመውና አውቃለሁ አንተ ድንጋይ ነህ አለው። አትጠቅምም አትጎዳም። የአላህ መልእክተኛ ቢስሙ ባላይ ኖሮ አልስምም ነበር አለ። ለምንድን ነው አትጠቅምም አትጎዳም ያለው ሲባል መጥቀምም መጉዳትም የሚችለው አምልኮ መቀበል የሚችለው ምንድን ነው? መጥቀምም መጉዳትም የሚችል ነው። በሱረት ሩድ ምዕራፍ 13 ቁጥር 16 ላይ የሰማይና የምድር ጌታ ማን ነው በላቸው፣ አላህ ነው በል። ለነፍሶቻችሁ ጥቅምና ጉዳትን የማይችሉትን ረዳቶች ከእርሱ ሌላ ያዛችሁን በላቸዋል። መጥቀምም መግዛትም መጉዳት የሚችለው አንድ አምላክ ብቻ ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 76 ላይ ከአላህ ሌላ ለእናንተ መጉዳትና መጥቀምን የማይችሉትን አታምልኩ በላቸዋል። ተመልከች፣ አሁን አትጠቅምምና አትጎዳም ብሎ ያለበት ምክንያት ለምንድን ነው? አምልኮ የማይቀበል ስለሆነ ነው ራሱ። ለዛ ነው ረሱ ሰለላሁ ዐለይሂ ወሰለም ያንን ድንጋይ ስመውታል። መሳም ግን የአምልኮ ክፍል አይደለም በኢስላም ገባሽ? እኔ ሚስቴን ስማት አለው፣ ልጆቼን ስም አለው። መሳም በራሱም ፍቅርም አይደለም። ራሱ ሳልስማቸው መወዳቸው ብዙ ሰዎች አሉ። ዴቭን ስሜው አላውቅም፣ እኔ እወደዋለሁ፣ ግን ራሱ ኖርማሊ ፍፄን እወደዋለሁ፣ ግን ስሜው አላውቅም። ራሱ መሳም ከመውደድ ውስጥ አንዱ ነው እንጂ በራሱ መውደድ አይደለም። መሳም ደግሞ የአምልኮ አይደለም። ፈጣሪ አይሳምም። ራሱ መሳም የአምልኮ ክፍል አይደለም። ስለት መሳል፣ መስገድ፣ መለማመን፣ ዱዓ ማድረግ ምንድን ነው? የአምልኮ ክፍል ነው። መሳም ግን የአምልኮ ክፍል አይደለም ራሱ ማለት ነው። ስለዚህ ምን አለ ዑመር? አንተ ድንጋይ ነህ አለ፣ አትጠቅምም አትጎዳም አለው። የአላህ መልእክተኛ ሲስሙ ባላይ ኖሮ አልስምህም ነበር አለ ራሱ። ስለዚህ ያ ምንድን ነው? የቤቱ መሰረት ነው። የቤቱ መሰረት የተጣለበት ነው። በኢብራሂም ጊዜ የተሰጠ ነገር ነው። ስለዚህ መሳም የመውደድ መገለጫ እንጂ በራሱ መውደድ አይደለም። ምክንያቱም ሳንስማቸው የምንወዳቸው ሰዎች አሉ። ሲቀጥል መሳም የፈጣሪ ሀቅ አይደለም፣ ፈጣሪ አይሳምም። ሲሰልስ ደግሞ መሳም የፍጡራን መብት ነው፣ አምልኮ አይደለም። አንድ ሰው አባቱን ሳመ ማለት አመለከ ማለት አይደለም። አንድ ሰው በእግር ኳስ አሸንፎ ዋንጫ ቢስም አመለከ አይባልም። ሲያረብብ ደግሞ ለሀጀሩል አስወድ የሚባለው የአምልኮ ክፍሎች የሆኑት መለማመን፣ ስለት መሳል፣ መስገድ ወዘተ ቢቀርብ ኖሮ ይህ ማሻረክ ነው፣ ባዕድ አምልኮ ነው ይባል ነበር። ቅሉ ግን ድርጊቱ በኢስላም ፈጽሞ የተወገዘ ነው። ኑሱ የሚባል ነገር አለ አይተሽ ከሆነ ኑሱብና አዝላም የሚባሉ ነገሮች አሉ። ሱረቱ ማኢዳ ምዕራፍ 5 ቁጥር 9 ላይ ታያለሽ። እናንተ ያመናችሁ ወይ የሚያሰክር መጠጥ፣ ቁማርና አንሷብና አዝላልንም ከሰይጣን ስራ ነው ብሎ ያስቀመጠው። ድንጋይን አድርጎ ለአምልኮ መጠቀም የተከለከለ ነው በኢስላም። አንሷብ ይባላል እሱ ነገር ማለት ነው ራሱ። ኑሱብ ማለት የአንሷብ ብዙ ቁጥር ነው። አንሷብ ማለት ምንድነው? ሐውልት ነው። ሐውልት አድርጎ ለአምልኮ መጠቀም የተከለከለ ነው። በጣም የተከለከለ ነው። ሐራም ነው ራሱ ኖርማሊ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ወደ መካ ሲገቡ 360 ድንጋዮች ሐውልቶች ኑሱብ ነበሩ። ሁሉንም ነው ያፈራረሱት። ምንም ያስቀሩት ነገር የለም። ነብዩ ወደ መካ ሲገቡ አለ አብደላህ ኢብኑ መስዑድ ሲናገር ማለት ነው በዙሪያው 360 ጣዖታት ነበሩ ይላል። 300 ጣዖት የሚለው ኑሱብ ነው፣ ድንጋይ ነው። ለአምልኮ ሐውልት አድርገው ይጠቀሙ ነበር። በመንሽ እየሰባበሯቸው እውነት መጣ፣ ውሸት ተወገደ፣ እነ ውሸት ተወጋጅ ነውና እውነት መጣ፣ ውሸት መነሻ መድረሻ የለውም፣ ተወገደ አሉ ይላል። ስለዚህ ከዛ አንጻር ነው የምናየው ማለት ነው። እኛ ድንጋይ ለቤት መሰረት ሊሆን ይችላል። በባይብል ታስታውሽ እንደሆነ ኦሪት ዘፍጥረት 28:18 ላይ ያዕቆብም አለው ተነሳ፣ ተንተርሶ የነበረበትን ድንጋይ ወስዶ ሐውልት አድርጎ አቆመው አለ። ከዛስ በላዩ ላይ ዘይት አፈሰሰበት አለ። ያዕቆብን ያን ስፍራ ቤቴል አለው ይላል። ቤቴል ማለት የአምላክ ቤት ማለት ነው። የአምላክ ቤት መሰረት ነው። ኦሪት ዘፍጥረት ምዕራፍ 28 ቁጥር 22 ላይ የምትመለከችው ለሐውልት የተከልኩት ይህ ድንጋይ የአምላክ ቤት ይሆናል ብሎ አለው ይላል። ዘፍጥረት 35:14 ላይም ያዕቆብም ያህዌን ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከላል፣ የመጠጥ መስዋዕትም በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበታል። ይሄ የአምላክ ቤት ተብሏል። ኢያሱ ምዕራፍ 24 ቁጥር 26 ላይም በአምላክ ሕግ መጽሐፍ ታላቁን ድንጋይ ወስዶ አለ ለመሰረት የሚሆነው ድንጋይ
በአምላክ መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመዋል። ምን ተብሏል? ያ የቆመው ድንጋይ ቤቴል የአምላክ ቤት ተብሏል ማለት ነው። ሰዎች የትም ቦታ ሆነው ወደዛ እንዲጸልዩ ደግሞ ተነግሯል። አንደኛ ነገሥት ምዕራፍ 8 ቁጥር 48 እና 49 ላይ በማረኳችሁ በጠላቶቻችሁ ሀገር በዛ በሆናችሁ ጊዜ ለስምህ ወደ ሰራሁት ቤት ቢጸልዩ ጸሎታቸውን ልመናቸውን በማደሪያ በሰማይ ስማል። ስለዚህ ሰው የትም ቦታ ሆነው ቂብላውን አዙሮ ወይም ደግሞ ተቀጣጭቶ ወደ ኢየሩሳሌም ይጸልዩ ነበር የብሉይ ኪዳን ሰዎች። መዝሙረ ዳዊት ምዕራፍ 5 ቁጥር 7 ላይም ወደ ቤትህ እገባለሁ አንተ በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ምንድን ነው የሚሰግደው? ወደ ድንጋዩ ነው የሚሰግደው። ቤቱ እሱ ስለሆነ ግን ለድንጋዩ አይደለም የሚሰግደው የነበረው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይም ወደ መቅደስ ቅዱስ መቅደስ እሰግዳለሁ አለ። ወደ ቅዱስ መቅደስ እሰግዳለሁ ማለት ለመቅደስ እሰግዳለሁ ማለት አይደለም። ለና ወደ የሚባሉ ፕሪፖዚሽኖች በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ስለዚህ የሚሰገደው ለአምላክ ነው። የሚሰገደው ግን የሚሰገደው ወደ ማን ነው? ወደ ቤተ መቅደሱ ነበር ሲሰገድ የነበረው። ይህም ካዕባ የምንለው ነገር መሰረቱ ምንድነው? ሀጀሩል አስወድ የሚባለው የቤቱ መሰረት ነው ማለት ነው። ከዛ አንጻር ነው አምልኮ የሚቀበለው ነገር የለም። አይጠቅምም፣ አይጎዳም ራሱ ማለት ነው። የሚስሙት ያው ረሱል ሰለላሁ ዐለይሂ ወሰለም ሲስሙት ስላየ ነው። መሳም ደግሞ የአምልኮ ክፍል አይደለም ራሱ ማለት ነው። አለመሳምም ይችላል ሰው ራሱ ማለት ከጥንት ጀምሮ ለኢብራሂም ራሱ ነው የተሰጠው፣ ራሱ ለመሰረት ተብሎ የተሰጠው ድንጋይ ነው። ይህን ይመስላል።